እያደገ መጥቶ ነው ምቀኝነት የሚያመጣው። ምቀኝነት በራሱ ኤግዚስት አላደረገም ብለናል። ምቀኛ ሰው ሊሆን አይችልም። ሰው ከቅናት ተነስቶ ነው ወደ ምቀኝነት የሚመጣው። ምቀኝነት የመጨረሻው ሰውየው ከቅናት ወጥቶ ሲቆጣጠረው ነው ብለን እና እንቀጥለዋለን። በጣም ያሳዘናል። ትላንትና የጀመርነው አይደል? በክርስትና ወይ እውነተኛ የሆነ ፌሎሺፕ ውስጥ ስትገቡ ሰዎች በሚታይ ነገር ነው የሚለኳችሁ። ምን አምልኮ፣ ጸሎት፣ አገልግሎት ትላለህ። 3 ቀን መንገድ ውጡ ብሏችኋል። ምን እየሆንክን ያለው? ውጡና ስለዚህ የሚሰጣችሁ ነገር ምዕራፍ 5 ላይ ስራ ፈት የሚል ነው። ስራ ፈት የሚል ነው። ሃሌሉያ! የትንሣኤውን ህይወት ነው የሚያሳየው። ክርስትና የሥራ ፈቶች ስብሰባ አይደለም። ዛሬ እናየዋለን። ግን ዋናው ስራችን ኢየሱስ ነው እንጂ የግብጽ ሲስተም ዋናው ልባችንን የተቆጣጠረው ጌታ ነው። ሰርቫይቫል ነው የሚያደርገው። ነገር ግን ፈርዖን ያደረገው ስርዓት ምንድነው? ሰው ሁሉ በከተማው ተሰማራ። ምን ብሎ? ጭድ ፍለጋ። ምዕራፍ 5ን ሂዱ። ከልብና ከአይምሯችን መኖር ላይ ብቻ ፎከስ እንድናደርግ ያደርገናል። የእግዚአብሔር መንግስት አንዳችሁ ታነቡልን። የፌሎሺፕ ነው። ዛሬ እንዴት ይጨንቃል! በኢየሱስ ማውራት አልቻልኩም። ካሜሮች ተዘግተው። መዋሃድ ነው። ኦ ማይ ጋድ ጌታን መውደድ ነው። ጌታን ባሮ ከቻል ካሜራ ክፈቱ። ግብጽ ግን ሰርተህ ኑር ነው። ስለዚህ ሰዎቹ ምንድን ያሉት? እግዚአብሔር ለፈርዖን ሂድና ህዝቤን ያመልክኝና እንዴት እንደሚጨንቀው ዘንድ ልቀቅ። የማልከፍተው ቤት እያንኳኳ አስመስል ያመልክኝና ያገለግለኝ ዘንድ ያ ዩ ቤተር። ምዕራፍ 5 ላይ ስራ ፈቶች ይላል ፈርዖን። ተብላችሁ አታውቁ? ስራ ፈተነ። ዝም ብለህ አምልኮ የምትለው ጸሎት የምትለው ዩ ቤተር ብሮ። ዘውተር ሩት ቶሎ ብለህ ጌታ ይመስገን። I'm sorry guys ካልቻላችሁ I think you can get out። ጌታ ይመስገን። ዘጸአት ምዕራፍ 5 ባሮክ እየታወጣው ምዕራፍ 5 ቁጥር 1 ጀምሮ ላንብበው። ከዚህ በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓልን ያደርግልኝ ዘንድ ሕዝቤን ልቀቅ። አንድ ጊዜ የእውነት እኔ 100% በተለይ አገልጋዮች እዚህ ውስጥ ካላችሁ ማንኛችሁም ዛሬ የምትሰሙት ቃል ዘላለማችሁን ይቀይረዋል። ዘላለማችሁን ማለት ነው። ጌታን ዘላለማችሁን የሚቀይር ቃል ነው የምትሰሙት። ብታምኑ ይሄን ቃል አሁን እግዚአብሔር የሚያወራችሁን ቃል ከሰማችሁት በጥንቃቄ ለዛ ነው ጭንቅ ያለኝ። I just have something to say። በጣም ልቤን እግዚአብሔር እንደዚህ ሽፍት ያደረገበት ቃል ነው። ክብር ሁሉ ለኢየሱስ ይሁን። አሜን። ለሰው ሁሉ ሼር አድርጉ። እግዚአብሔር የጠራው መጥቶ ይሄን ድምጽ ይስማ። እግዚአብሔርን ድምጽ ይሄ ቃል አይ ጋራንቲው ነፍሳችሁን እንደ መህለቅ ይዘዋል። አያንቀሳቅሳችሁም። ይሄ ቃል ዳግም ሃይማኖተኛ እንዳትሆኑ ያደርጋችኋል። የእግዚአብሔር ወዳጅ እንድትሆኑ ትልቁን ፒክቸር እንድታዩ እግዚአብሔር ያደርጋችኋል። ክብር ሁሉ ለኢየሱስ ይሁን። አሜን። ሃሌሉያ። ይሄ ዛሬ የምነግራችሁ ቃል ልቤንም አይምሮዬንም ወደ አንድ አቅጣጫ የቀየረው ቃል ነው። ታክሳችሁ ዝም ብላችሁ ስሙ። በመንፈስ አብራችሁኝ እንድትተሙ እግዚአብሔር ሆይ አውራኝ በሉት። አሁን ጌታ ሆይ አውራኝ፣ ለልቤ ተናገረኝ በሉት። ክብር ሁሉ ለኢየሱስ ይሁን። ቀጥለው ባርኪ።
እሺ ደግመዋለሁ ከቁጥር 1 ዘጸአት ምዕራፍ 5 ከቁጥር 1 ጀምሮ ያለውን ነው። በጌታ ስም አነባለሁ። እንደዚህ ይላል። ከዚህም በኋላ ሙሴና አሮን መጥቶ ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም ደግሞ አልለቅም አለ። እነርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። የግብፅ ንጉሥ አንተ ሙሴ አንተም አሮን ሕዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም እነሆ የምድረ ያዘው ቆይ ሰው እግዚአብሔር ድምፅ ያመጣው ምንድን ነው? ሕዝቤን የምትነግራቸው አንድ ነገር ነው። ሂድና ሕዝቤ ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ አለው። አሜን። ያመልከኝና ያገለግለኝ ዘንድ እንዳትረሱ ይሄንን ነገር፣ ያመልከኝና ያገለግለኝ ዘንድ። የእግዚአብሔር ሕዝብ ሲለቀቅ የሚያደርገው ማምለክ ብቻ ሳይሆን ማገልገል ነው። ይሄ ማለት የሙሴ ስራ ብቻ አይደለም። the house of ጃኮብ የያዕቆብ ልጆች በጠቅላላ ሊያመልኩትም ሊያገለግሉትም ይገባል። አሁን ስፍራው ነው የሚለየው። የሙሴ ብቻ ስራ አለ። ሙሴ መንገዱን ነው የሚያሳያቸው እንጂ ትልቁን ፒክቸር የያዘው ራሱ እግዚአብሔር ነው። ኦኬ የሚከተሉት እግዚአብሔርን ነው። መንገዱን የሚያሳያቸው ግን ሙሴ ነው። ኦኬ ይሄ the type of the new testament ነው። በአዲስ ኪዳን የማያገለግለው የማያመልከው ሰው የለም። ትላንትና ስልናገር እንደሞከርኩት በአዲስ ኪዳንና በብሉይ ኪዳን መካከል ያለው የጨለማው ዘመን በአዲስ ኪዳንና በብሉይ ኪዳን መካከል እንዲሁም በዘጸአትና በዘፍጥረት መካከል ያሉ ኤግዛክትሊ የቁጥር በጣም ተስማሚነት አለው። 430 ዓመት 430 ዓመት ሁለቱም ቦታ ላይ የአንድ ዘመን ሽፍት ሲደረግ ደሴም ይሄ ድንገት ሀፕን ያደረገ ነገር አይደለም። 430 ዓመት በግብፅና በእስራኤል ልጆች መካከል እንዲሁም ደግሞ የእግዚአብሔር ጉብኝት ወደ ህዝቡ ሲመጣ የቁጥር በጣም ተመሳሳይነት አለው። እግዚአብሔር የዝምታ 400ን ያለው በ430ኛው ዓመት 30ው ዓመት ስንዝረከረክበት የቆየንበት ዓመት እንጂ የሚገርማችሁ ነገር 400 ዓመት ነው የወሰነው እግዚአብሔር። በ400 ዓመት ቁጥር ውስጥ ነፃ ወጣቸዋለሁ ብሏል። እንዲሁም 400 የዝምታ ዓመት ነበረ። in history ስታጠኑ ማለት ነው። በሚኪያስ መጽሐፍና በዮሐንስ መጥምቆ መካከል ያለው እስኪመጣ ድረስ እንዲሁም ደግሞ እግዚአብሔር ይህንን የዝምታ ወይም ደግሞ የጨለማ ዘመን ነው ያስባለው። ጨለማ ያስባለው ፀሐይ ያለ መውጣቱ ሳይሆን የእግዚአብሔር ንግግር በምድሪቷ ላይ ያለ መምጣቱ ነብይን ያለ መላኩ ነው የጨለማ ዘመን ያስባለው። እግዚአብሔር አልተናገረም። ካህናቶች አሉ ግን ለራሳቸው ነው የሚኖሩት። ነቢያቶች አሉ ለራሳቸው ነው። እግዚአብሔር የራሱን ፍቃድ ለህዝቡ የሚገልጥበት ነቢያቶች ስለሌሉ ያ ዘመን የጨለማ ዘመን ይባላል። ነገርን ህይወትን ጨለማ የሚያደርገው የእግዚአብሔር ድምፅ መጥፋቱ ነው እያለን ነው። የእግዚአብሔር ድምፅ ሲጠፋ ያ ነው የጨለማ ዘመን የሚያስብለው። ዘመን በራሱ የኢኮኖሚ ክራይሲስ ስላለው ወይም ደግሞ ጦርነት ስላለው ዘመኑን ጨለማ ያስብለው። በምድር ላይ የሚመጣው ረሃብ በእግዚአብሔር ካልኩሌሽን ጨለማ ያስብለው። ጦርነት እያለ እግዚአብሔር ድምፅ ሊያወጣ ይችላል። ሉቃስ ምዕራፍ 19 ላይ እንዲህ ሚል ቃል ታገኛላችሁ። የመጎብኛሽን ወራት አላወቅሽምና ለሰላምሽ የሚሆነውን ነገር ድምፅ ወደ ኢየሩሳሌም
በብዙ ውጥንቅጡ በወጣበት ዘመን ላይ ሮም እስራኤልን ሲቆጣጠር እስቲል የእግዚአብሔር ድምጽ የሆነው ክርስቶስ በእስራኤል መካከል ነበረ። የሮሞች የአሕዛቦች እስራኤልን መግዛት ኮሎናይዝድ ማድረጋቸው ጨለማ ያስብልም። ለሰላምሽ የሚሆነው ነገር መጥቷል ይላታል። ሮም አለ በኃይል እየጨቆነ እየገዛቸው ነው። በዛ ጭቆና አገዛዝ ላይ ግን መሲሁ አለ። መሲሁ አለ። የሚገዛንን ሳይሆን እግዚአብሔር የላከውን ማየታችን ነው ደሊቨርድ የሚያደርገን። ይገባችኋል እምላችሁ። የሮም ኢምፓየር መሆኑ ዓለምን መግዛቱ ተስፋ ሊያስቆርጠን አይችልም። በዛ ውጥንቅጡ ባለበት ዘመን ላይ መሲሁ መጥቷል። ስለዚህ ሉቃስ ላይ ሲዘግብልን 19 ለሰላምሽ የሚሆነውን ነገር መጥቶ ነበረ ይላታል። ሲቀጥል እንደዚህ ይላታል፣ ዶሮ ጫጩቶቿን እንደምትሸፍን እንዲሁ ሊሸፍንሽ ፈለግኩ ይላታል። ማይ ጋድ ሊሸፍናት የፈለገው ከሮም አገዛዝ ሳይሆን ከኃጢአት አገዛዝ ነው። ሮም የፈለገ ቢጮህ እስቲል ጌታችን እያለ ያለው መጥቻለሁ ላሳርፍሽ ይላታል። ላሳርፍሽ መጥቻለሁ። ምን አይነት ጉር ነው ጎበዝ! እግዚአብሔር የምድር ስርዓት መዛባቱ ጥያቄ ውስጥ ለህዝቡ አይከተው። ምድር ጨለማ ውስጥ ተውጣ መሲሁ መነሳት ይችላል። አሁን ትኩረት የሚያሻው አንድ ነገር አለ። በዚህ ዘመን በ21ኛው ክፍለ ዘመን የኃጢአት አቅም እየጨመረ ሲሄድ፣ ክፋት እየጨመረ ሲሄድ፣ ቤተክርስቲያን ድንዛዜው ስትገባ እስቲል አንዴና ለመጨረሻ መሲሁ አንድ ጊዜ ምን ሆኗል ብትሉኝ በሚገርማችሁ ሁኔታ እንትኑ መጥቶ ሰማይን ከምድር አጣብቆታል። አማኑኤል ሆኗል። መጥቷል መሲሁ። ድንኳኑ በሰዎች መካከል ነው ያለው። ምንድን ነው የሚፈልገው? ከዲስትራክሽን ወጥተን የመጨረሻ ተስፋ የሆነውን መሲህ ማየት ነው ያለብን። የሮምን ኤምፓየር አይደለም። ለዚህ ነው ሰይጣን በጣም ያቀበታል። ክራፍቲ ነው። ስሙኝ በደንብ አድርጋችሁ። ምን አደረገ ብትሉኝ ልክ ያ ጨለማ በሆነበት ዘመን ላይ እግዚአብሔር ባሪያውን ላከ ሙሴና አቴንሽን አለ ማለት ነው። አቴንሽን ሄይ ጋይስ አቴንሽን፣ እግዚአብሔር ለጉብኝት መጥቷል። ሃሌሉያ ሜላዲቫሮሴቫ መጥቷል አለ ለፈርዖኖቱ። መጥቷል ለህዝቡ ንገርልኝ መጥቻለሁ። መጥቻለሁ ብሎ ግን አይታይም። እግዚአብሔር የሚያመው እሱ ነው። መጥቻለሁ ብሏል፣ ማንም አያየው። መጥቻለሁ ልጎበኛችሁ፣ ለአባቶቻችሁ እንደተናገርኩት የተስፋው ቃል መሰረት መጥቻለሁ። ሕያያም እያለው ነው ያለው እግዚአብሔር አለው ሲል ቀለዱበት እግዚአብሔር ላይ። ፈርዖን ተነስቶ ማን ነው እግዚአብሔር አለ። ማን ነው እግዚአብሔር? ማን ነው እለቀው ዘንድ እሱ ማን ነው? እስራኤልስ ምንድን ነው አለ። ስራ ፈቱላ አለ ማለት ነው። ስራ ፈቱላ አለ። ይሄኔ ነው ቅዱሳን፣ ይሄኔ ነው ፎከስ የሚያስፈልገው። ይሄኔ ነው በቃ የሚያስብለው። ይሄኔ ነው ጩኸት የሚያስፈልገው። ለካ ፈርዖን እግዚአብሔርን አይፈራም። ያደናግጣቸዋል። ስፍራ እንድትለቁ አቴንሽናችሁ እንዲሰረቅ ማድረግ ነው። the ultimate of the enemy እግዚአብሔርን ማቆም አይችልም። የእናንተን አመለካከት ሐሳባችሁን ግን ዲስትራክት ማድረግ ይችላል። እግዚአብሔር በሲና ላይ ሲመጣ የፈርዖን እጆች ሊያቆሙት አይችሉም። ነገር ግን እግዚአብሔር የሚያስወጣውን ህዝብ ግን ከእግዚአብሔር ልቡን እንዲመልስ ዲስትራክት አደረገው። እንዲህ አለው፣ ስራ ፈቱላ። የምን እግዚአብሔር ነው? ዘመኑ የምትሰሩበት ነው። ሴቭ የምታረጉበት ታይም ነው። ዶንት ጊቭ አቴንሽን ፎር ዘ ጋስፕል። ለወንጌል አቴንሽን አትስጡ። ይሄ አንዳንዴ ከጴንጤ ሊወጣ ይችላል፣ ከአገልጋይ ሊወጣ ይችላል፣ ከቤተ ክርስቲያን ሊወጣ ይችላል። ዛሬ ልንገራችሁ፣ ዲማኒክ ፎርስ አለው ከኋላ።
ከኋላ ዲማኒክ ፎርስ አለው። ልታመልኩ ከእግዚአብሔር አቴንሽን ዲስትራክት የሚያደርጋችሁ የኮምፒቲሽን ህይወት ይገባችኋል። አንዳንድ ሰዎች መተው ይሁንማ ይሏችኋል። እኔኮ ተግቼ ሰርቼ ነው ብለው ይሏችኋል። ተክተው ሰርተው እናንተን ወገባችሁን ያስፈቷችኋል። ኢየሱስ ኢየሱስ እንዳትሉ ላይፋችሁን የኮምፒቲሽን እንጂ የአምልኮ እንዳያደርጉት ይጎትታችኋል። ሃሌሉያ። እግዚአብሔር የሚያመልከው ዲስትራክት ያልሆነ እየሰራ ዲስትራክት ያልሆነ ትውልድ ይፈልጋል። ሃሌሉያ ሃሌሉያ ሃሌሉያ። እያመለከ